የኢትዮጵያ ንግድ ባንክ ለንግድ ባንክ ተጠቃሚዎች በአጠቃላይ አዲስ መግለጫ ወጥቷል። ይህም መግለጫ ለኢትዮጵያ ንግድ ባንክ ደንበኞች በአጠቃላይ ወሳኝ መግለጫ ነው። መግለጫው ምን ይመስላል? በዝርዝር አብረን እንመለከተዋለን። በተጨማሪም የኢትዮጵያ ብሔራዊ ባንክ በጥቁር ገበያው ላይ ትልቅ የማዳከም ስራም እየሰራም እንደሆነም የኢትዮጵያ ብሔራዊ ባንክ መግለጫ ወጥቷል። የጥቁር ገበያ ነጋዴዎች እጅግ በጣም ትልቅ ኪሳራ እንዳጋጠማቸውም ተገልጿል። መረጃውን በዝርዝር ይዘነዋል። በተጨማሪም በህዝቡ ዘንድ አነጋጋሪ የሆነው የኢትዮጵያ ምንዛሬ በዛሬው ዕለት ከፍተኛ እንቅስቃሴ አድርጓል። ምን ያህል እንቅስቃሴ? አንድ በአንድ በዚህ ቪዲዮአችን እንመለከተዋለን። ሰላም እንደምን አላችሁ? እንደምን ቆይታችኋል? ዛሬ ሐምሌ 4 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋ ተመን በተጨማሪ የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው፣ በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪ በባንኮች ደረጃ ደግሞ የ6 ባንኮችን ምንዛሬ ዋጋ ተመን ከ6ቱ ባንኮች አሪፍ ምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እንደዚሁም በግል ምንዛሬ ቢሮዎች የ6 ሀገራቶችን ምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል አብረን እንቃኛቸዋለን። ቤተሰቦች በቅድሚያም በመግቢያው ላይ እንደነገርኳችሁ የኢትዮጵያ ንግድ ባንክ መግለጫ እንመለከትና ከዛም ወደ ኢትዮጵያ ብሔራዊ ባንክ ወዳወጣው መግለጫ እናልፋለን። የኢትዮጵያ ብሔራዊ ባንክ የጥቁር ገበያ ነጋዴዎችን ትልቅ ኪሳራ እንዲያጋጥማቸው እያደረጋቸውም እንደሆነም ተገልጿል። መረጃውን በዝርዝር እንመለከተዋለን። አሁን የኢትዮጵያ ንግድ ባንክ መግለጫ እንሰማለን። ከኢትዮጵያ ንግድ ባንክ 3 መግለጫዎችን ወደ እናንተ አሰማለሁ። የመጀመሪያውን መግለጫ እንሰማለን። የኢትዮጵያ ንግድ ባንክ አካውንትና የሌሎችን ባንኮች አካውንት እየተከራየ እንደሆነም ተገልጿል። የአካውንታቸውን ሞባይል ባንኪንግና ይለፍ ቃሎችን ለነሱ አሳልፈው በመስጠት እነዚህ ግለሰቦች ጥሩ ነገር የሚሰሩ አስመስለው በዛ አካውንት ግን የህገወጥ ስራዎችን ገንዘብ በዛ አካውንት በማስተላለፍ ብቻ እጅግ በጣም ብዙ ግለሰቦች በቁጥጥር ስር እየዋሉም እንደሆነም የኢትዮጵያ ንግድ ባንክ አሳውቋል። አከራዮች ይህ አካውንት ላይ የህገወጥ ስራ እንደሚሰራበት አንዳንድ ግለሰቦች እንደማያውቁና እንደዚሁም አንዳንድ ግለሰቦች ደግሞ አውቀው እዚህ ስራ ውስጥ እንደገቡም የኢትዮጵያ ንግድ ባንክ አሳውቋል። እነዚህ አካውንት የሚያከራዩ ግለሰቦች ላይ የ25 ዓመት እስራት እንደሚፈረድባቸውም ተገልጿል። እናም ቤተሰቦች ማንኛውም ግለሰብ መጥቶ እናንተን አካውንታችሁን አከራዩን በማለት ቢጠይቃችሁ ለማንም ሰው ለማንም ግለሰብ ህጋዊ ስራ እንኳን ቢሰራበት ምን ነገር ባታከራዩ ባይ ነኝ። ምክንያቱም እዚህ ጋር ማወቅ ያለባችሁ የ25 ዓመት እስራት ነው የሚፈረድባችሁ። እናም ቤተሰቦች በአጠቃላይ ጥንቃቄ አድርጉ ለማለት ፈልጋለሁ። ወደ ቀጣይኛው መግለጫ እናልፋለን። ሁለተኛው መግለጫ እንግዲህ የኢትዮጵያ ንግድ ባንክ ሙሉ በሙሉ አካውንታቸው እንደተዘጋም ገልጸዋል። አካውንታቸው የተዘጋባቸው የኢትዮጵያ ንግድ ባንክ አካውንታቸውን የፋይዳ መታወቂያ ጋር ኮኔክት ያላደረጉ ግለሰቦች በአጠቃላይ አካውንታቸው ሙሉ በሙሉ እንደተዘጋም ተገልጿል። አካውንታቸው ላይ ከዚህ በኋላ ገቢ እንጂ ወጪ ማድረግ እንደማይችሉም የኢትዮጵያ ንግድ ባንክ ገልጿል። ነገር ግን ከዚህ በኋላም እድል እንዳላቸውም የኢትዮጵያ ንግድ ባንክ አሳውቋል። የኢትዮጵያ ንግድ ባንክ ደንበኞች በአጠቃላይ የፋይዳ መታወቂያ የሌላቸው ግለሰቦች ወደ ኢትዮጵያ ንግድ ባንክ ቅርንጫፍ በመሄድ ወዲያውኑ እዛው የፋይዳ መታወቂያ ማውጣት እንደምትችሉም የኢትዮጵያ ንግድ ባንክ አሳውቋል። የፋይዳ መታወቂያቸውን ካወጡ በኋላ እዛው የባንክ አካውንታቸው ጋር ኮኔክት ካደረጉ በኋላ አካውንታቸውን ሙሉ በሙሉ ማንቀሳቀስ እንደሚችሉም የኢትዮጵያ ንግድ ባንክ አሳውቋል። እንደሚታወቀው ባለፈው ግንቦት 6 ላይ የአንዳንድ ግለሰቦችን አካውንት እንደዘጋም የኢትዮጵያ ንግድ ባንክ አሳውቆ ነበር። ነገር ግን አሁን ላይ ከሰኔ 30 በኋላ ሙሉ በሙሉ አካውንታቸው እንደተዘጋም የኢትዮጵያ ንግድ ባንክ ገልጿል። እናም ቤተሰቦች በውጭ ሀገራት ያላችሁ ኢትዮጵያውያን እናንተ እንዳትጨናነቁ ባለፈው ነግሬያችሁ ነበረ። ምን ማድረግ እንዳለባችሁ ባለፈው ነግሬያችሁ ነበረ። አሁን ደግሞ ቀለል አድርገን እንመለከተዋለን። የኢትዮጵያ ንግድ ባንክ አካውንት የከፈታችሁ ኢትዮጵያውያን ወደ ውጭ ሀገራት ሄዳችሁ እህትና ወንድሞቻችን ማድረግ ያለባችሁ በውጭ ሀገራት ያላችሁ ኢትዮጵያውያን ማለት ነው። እናንተ እዛ ሀገር የምትኖሩበት የሆነ ማስረጃ ካለ እሱን በኢሜል ወደ ኢትዮጵያ ንግድ ባንክ መላክ ትችላላችሁ። እንደዚሁም ደግሞ ወደ ኢትዮጵያ የመጣ ግለሰብም ካለ ለሱ ግለሰብ በመስጠት ወደ ኢትዮጵያ ንግድ ባንክ ሄዶ እናንተ በውጭ ሀገራት እንደምትኖሩ ማሳወቅ ይችላል። ለምሳሌ የትምህርት ማስረጃ፣ እንደዚሁም ደግሞ የሕክምና ማስረጃ ወይም ደግሞ ኢቃማ ወይም ደግሞ የዛ ሀገር አይዲ ካላችሁ በጣም አሪፍ። አብዛኞቻችሁን ይቀላችኋል ብዬ ማስበው የሕክምና ወረቀት ነው። የሕክምና ወረቀት ካላችሁ ወደ ኢትዮጵያ ንግድ ባንክም ሆነ ወደ ሌሎችም ባንኮች በመላክ አካውንታችሁን ሙሉ በሙሉ ማስከፈት እንደምትችሉ በዚሁ ገልጽላችኋለሁ።
እናም ቤተሰቦች ሶስተኛው መግለጫ ደግሞ ከዚሁ የተገናኘ በውጭ ሀገራት አብሶ ላላችሁ ኢትዮጵያን በጣም ጠቃሚ ነው፣ እንመለከተዋለን። በውጭ ሀገራት ያላችሁ ኢትዮጵያን እንደሚታወቀው አካውንታችሁ ከ6 ወርና እንደዚሁም አንዳንድ ባንኮች ላይ ደግሞ ከ1 ዓመት ካለፈ አካውንታችሁ ሎክድ ይደረጋል ወይም ደግሞ ዶርሜት ይደረጋል። ይህ ማለት ደግሞ አካውንታችሁን ሙሉ በሙሉ መጠቀም አትችሉም ማለት ነው። አብዛኞቻችሁ እህትና ወንድሞቼ ይህ ነገር እንዳጋጠማችሁ በኮሜንት ላይ ገልጻችሁልኛል። ለእናንተ እንግዲህ አስደሳች መረጃ ነው። አካውንታችሁ ዶርሜት ወይም ደግሞ ሎክድ የተደረገባችሁ እህትና ወንድሞቻችን በቀደሙ መሰረት አካውንታችሁ እንዲለቀቅላችሁ መረጃዎችን ወደ ኢትዮጵያ ከላካችሁ ወይም ደግሞ ወደ ኢትዮጵያ ንግድ ባንክ ፋይሎችን ከላካችሁ በኋላ አካውንታችሁ ሙሉ በሙሉ ዶርሜት የሆነው እንደሚነሳና ከዚህ በኋላም ዶርሜት እንደማይሆንባችሁ በዙ ገልጽላችኋለሁ። ምንም አይነት ጊዜ ቢቆይ ማለት ነው አካውንታችሁ ምንም አይነት ጊዜ ቢቆይ ዶርሜት ወይም ደግሞ ሎክድ አይደረግባችሁም። እናም ቤተሰቦች ቅድም በነገርኳችሁ መሰረት የሕክምና ወረቀት አብዛኞቻችሁ ይኖራችኋል ብዬ አስባለሁ። ይህንን የሕክምና ወረቀት ወደ ኢትዮጵያ ንግድ ባንክ በመላክና ወደ ሌሎችም ባንኮች በመላክ አካውንታችሁን ሙሉ በሙሉ ከዚህ አይነት መግለጫዎች ነፃ ማድረግ እንደምትችሉ በዙ ገልጽላችኋለሁ። አንደኛ አካውንታችሁ ከዚህ በኋላ ዶርሜት ወይም ደግሞ ሎክድ አይደረግባችሁም። እንደዚሁም ደግሞ አካውንታችሁን የፋይዳ መታወቂያ ጋር ኮኔክት አላደረጋችሁም ተብሎም አካውንታችሁ ለገንዘብ ወጪም ብቁ እንዳይሆን አያደርጉትም። ይህም ማለት አካውንታችሁ ላይ ያለውን ገንዘብ ማውጣት እንዳትችሉ ያደርጓችሁም ማለት ነው። እናም ቤተሰቦች አካውንታችሁን ከእንደነዚህ አይነት ነገራቶችን መጠበቅ እንደምትችሉ በዚህ አይነት መንገድ እገልጽላችኋለሁ። እናም ቤተሰቦች ደቂቃው ስለሄደብን የኢትዮጵያ ብሔራዊ ባንክ መግለጫ በነገው ዕለት ወደ እናንተ እናቀርብላችኋለን። እንደዚህ በማድረጋችን በጣም ይቅርታ እንጠይቃለን። እንደዚህም ያደረግነው ለእናንተ ቪዲዮ እንዳይረዝምባችሁ ብለን እንደሆነም በዙ ገልጽላችኋለሁ። እናም ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ ማድረግ ደግሞ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንድትደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ይህን ቪዲዮ ላይክ ያድርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 182 ብር ከ55 ሳንቲም የተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18255 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የምንዘር የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድን የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 159 ብር ከ62 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 162 ብር ከ81 ሳንቲም እነሱ ይታሉ። የኢትዮጵያ ንግድ ባንክ አንድን የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 156 ብር ከ01 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 159 ብር ከ14 ሳንቲም እነሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድን የአሜሪካን ዶላር እየገዙበት ያለው ዋጋ 175 ብር ከ02 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 178 ብር ከ52 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 209 ብር ከ13 ሳንቲም የተመነዘረ ሲሆን 100 ዩሮዎች ደግሞ 20913 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 225 ብር ከ77 ሳንቲም የተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 22577 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ይውላል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 128 ብር ከ66 ሳንቲም የተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12866 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 241 ብር ከ12 ሳንቲም የተመነዘረ ሲሆን 100 ፓውንድ ስተርሊንጎች ደግሞ 24112 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 217 ብር ከ40 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 221 ብር ከ75 ሳንቲም እነሱ ይታሉ። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 202 ብር ከ42 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 206 ብር ከ47 ሳንቲም እነሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ የገዙበት ያለው ዋጋ 228 ብር ከ35 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 232 ብር ከ91 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ
በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 592 ብር ከ75 ሳንቲም የተመነዘረ ሲሆን 100 ኢትዮጵያ ዲናሮች ደግሞ 59275 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የኢትዮጵያ ዲናርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኢትዮጵያ ዲናር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 521 ብር ከ94 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 532 ብር ከ38 ሳንቲም እነሱ ይሸጣል። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 49 ብር ከ70 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 4970 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ገዛበት ያለው ዋጋ 44 ብር ከ15 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 45 ብር ከ04 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ገዛበት ያለው ዋጋ 42 ብር ከ48 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ33 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋ 47 ብር ከ10 ሳንቲም የተገዛ ሲሆን 48 ብር ከ04 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 48 ብር ከ63 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4863 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋ 43 ብር ከ21 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ08 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋ 41 ብር ከ56 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ39 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋ 45 ብር ከ68 ሳንቲም የተገዛ ሲሆን 46 ብር ከ59 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማር ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 484 ብር ከ11 ሳንቲም የተመነዘረ ሲሆን 100 ኦማር ሪያሎች ደግሞ 48411 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 257 ብር ከ44 ሳንቲም የተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 25744 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ የባህሬን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 484 ብር ከ07 ሳንቲም የተመነዘረ ሲሆን 100 የባህሬን ዲናሮች ደግሞ 48470 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 61 ብር ከ67 ሳንቲም የተመነዘረ ሲሆን 100 የእስራኤል ሽክሎች ደግሞ 6167 ብር በጥቁር ገበያ እየተመነዘረ ይገኛል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ቪዲዮ ላይክ ማድረጋችሁን ያዘነጉ፣ ቻናላችን ሰብስክራይብ ማድረጋችሁን ያዘነጉ፣ ያላችሁን ደግሞ አስተያየትና ጥያቄያችሁን በኮሜንት ላይ ጻፉልኝ። ቤተሰቦች ቪዲዮ ላይክ ማድረጋችሁን ያዘነጉ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።